መቆም እንደማይችል ብዙ ተነግሮኝ ነበር። እንደማይቆም ነገር ሆኛል እና በቃ በራሴ ቀይሮ ዛሬ ላይ እግዚአብሔር ይመስገን እንደዚህ ጁኒያ ስትመጣ ተክልዬን በቃ እምባዬን መቆጣጠር ነው ያቃተኝ። ምክንያቱም ብሎ ቆሞ በዛ ወደቀና ማንሳት ራሱ ሰላም ውድ የኔ እውነት ዩቲዩብ ቻናል ቤተሰቦች እንዴት አላችሁ? ዛሬ ደስ በሚል የምስራች ነው የመጣሁት። ብዙዎቻችሁ ስትጨነቁበት የነበረው ትንሹ ብላቴና ናኦድ ትልቅ ለውጥ አምጥቶ ዛሬ የትልቅ የምስራች ልንነግራችሁ ነው የመጣ ነው። አብራችሁን ቆዩ። ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለብዙዎች አድርሱልን። ሰናይ ቆይታ። እንግዲህ ወዳጆቼ እንኳን ወደ የኔ እውነት ዩቲዩብ ቻናል እንኳን በሰላም መጣችሁ። እንኳን ደህና ቆያችሁ። ያው ቤታችሁ ነው። ናኦዴ እንዴት ነህ? እግዚአብሔር ይመስገን በጣም ደህና ነው። እንዴት ነው ያለው ለውጥ ያለው ሁኔታ? ያው ከተገናኘን ትንሽ ቆየን። ዩቲዩብ ላይ ብዙዎች ይደውሉልኛል። እንዴት ሆነ እንዴት ሆነለት ነው ያሉና ለነሱ ብዙ ጊዜ ምላሽ አልሰጠንም። ሁሉንም አጠቃላይ እንትን እንበል ብለን አሁን ያለበት ሁኔታ መጀመሪያ ስንመጪ ከነበረው ነገር ያለውን ለውጥ እስቲ ንገሪኝ። እግዚአብሔር ይመስገን በጣም ለውጥ እያመጣ ነው። ናኦድ በሕክምና መቆም እንደማይችል ብዙ ጊዜ ተነግሮኝ ነበረ። ግን እግዚአብሔር ክብሩን ይሰጥ በጣም ለውጥ አምጥቶ አሁን ሶፋ ይዞ መራመድ ጀምረዋል፣ መንቀሳቀስ ጀምረዋል እና በጣም እግዚአብሔር ይመስገን ለውጦች አሉ። ከጊዜ ወደ ጊዜ ደግሞ እግዚአብሔር ባያገዘኝ አቅም ልጅ ለውጥ ላይ ነው። እግዚአብሔር ይመስገን። ይህንን ማየት ራሱ እንደ አንድ እናት ትልቅ ነገር ነው እና እኔ ጋር እንኳን ስትመጪ የሆነ እግሩን ወደ ላይ ሲያደርግ ነርቡ ተንቀሳቀሰ፣ ትንሽ ከፍ እንኳን ሲያደርግ በጣም ደስታ ነበረች እና እንደ እናት የመጀመሪያ ቀን ናኦድ እቃ ይዞ መሄድ ሲጀምር ምን አይነት ስሜት ነበር? ውይ ብስማ ማን በጣም ከባድ ነበረ። እኔ ማመን እስኪያቅተኝ ድረስ ድክ ብሎ ቆሞ በዛ ወደቀና ማንሳት ራሱ አልቻልኩም። ደንግጬ ማለት ነው። ማለት የነበረኝ ደስታ ድንጋጤ ነበረ እና ላነሳው ራሱ አልቻልኩም ነበረ። ከዚህ እኔ ቀረሁት። አልጠበቅኩም ማለት እንደማይቆም ነገር ሆኛል እና በቃ በራሴ ተስፋ ቆርጬ ብቻ ግን እግዚአብሔር እየጠበቅኩ ያለው ሴት ነው። እግዚአብሔር መጥቶ እርግጠኛ ነኝ በልጅ ህይወት ታሪክ እንደሚቀየር እንጂ በሕክምና ታሪክ ይቀየራል በፍጹም። ግን እግዚአብሔር ታሪክ ቀይሮ ዛሬ ላይ እግዚአብሔር ይመስገን ድክ እያለ ነው እና እግዚአብሔር ይመስገን በጣም ለውጥ አለ። ክብር ይመስገን። በቃ አንዳንድ እናት ይሄንን ነገር ማየት ትልቅ ነገር ነው። ይሄንን ነገር ማየት ትልቅ ለውጥ ነው። ምክንያቱም መራመድ አይችልም ተብለሽ ለአንቺም ህይወት ከባድ ነበረ። አሁን ቢያንስ የሆነ ተስፋ እያደረግሽ የምትሄጂው ነገር አለ። በፊት ላይ ግን በጣም ሲሊንደር ተሸክመሽ ናኦድን ተሸክመሽ መሄድ በጣም ይከብድ ነበረ። እንደውም ዊልቸር እንጠይቅ እንፈልግ እየተባባልን ነበርና በዚህ መሀል ደግሞ እግዚአብሔር መጥቶ ይህንን ለውጥ ማየት በጣም ትልቅ ነገር ነው። እግዚአብሔር ይመስገን። እኔ ቃል የለኝም። ማምላክን ነው የምላችሁ ቤተሰቦቼ። እኔ ጋር ይዘው መጣ ከበር እስከዚህ እንደዚህ ጁኒያ ስትመጣ ተክልዬን በቃ እምባዬን መቆጣጠር ነው ያቃተኝ። ምክንያቱም እንደዚህ ይሆናል ብለን አንጠብቅም። እንደ ሰውኛ ዓለም እንደነገረችን ወይንም ሳይንሱ እንዳለን ናኦድ ይራመዳል ተብሎ የሚታሰብ ልጅ አይደለም። በጣም ዋጋ ከፍላበታለች እናት፣ ቤተሰብ ሙሉ ቤተሰብ፣ አባትየውም እሷ ብዙ ዋጋ ከፍለዋል። ይሄንን ለውጥ ማግኘት ራሱ ትልቅ ነገር ነው። በዛ መሀል አንቺም ፈተና ውስጥ እንደነበርሽ ሰምቻለሁ። ምንድን ነው የተፈጠረው? ሲሊንደር ላስሞላ ተሸክሜ ስወጣ ቤቴ ደረጃ አለውና ወደኩኝ። ማይግሪን አለብኝ እና ወደ ከተማ ነው በኋላ የመጣ ጭንቅላት ስትረስ ነውና በመጨናነቅ የመጣ ማይግሪን ነበረ። ከደረጃ ላይ ወድቄ ጭንቅላት ይመታኝ ኮርነር ማለት ነው። ብቻ በእግዚአብሔር ቸርነት ልጅም ካለ እናት አታድግም ስላለው መድኃኒዓለም አቆሞኛል።
ክብሩን ይሰር መድኃኒዓለም ተመስገን አለው። በጣም ብዙ ደጋግ ኢትዮጵያውያኖች ናኦድ ያገዙት እኔ ታክሜያለሁ። በናኦድ እገዛ ነው እኔ የታከምኩትና አሁንም እገዛቸው አይለየኝ። ናኦድ በጣም ብዙ ኬዞች አሉበትና በዛው ልክ ሕክምና በጣም ብዙ በግል ነው ብዙ ነገር እያሰራሁለት ያለሁት። ተመስገን ለውጥ እያመጣ ነው። ከዚህ የበለጠ ለውጥ እንዳያመጣ እንደ ኩዮቹ እንዲንቀሳቀስልኝ እንደ ልቡ እንዲቦርቅ እግዚአብሔር ፍቃዱ ከሆነ ደግሞ የዛሬ ዓመት ትምህርት ይጀምራል እና ሄዶ እንዲመለስልኝ ተራምዶ በራሱ እጅ እንዲበላ ሽንት ቤት በራሱ ተጠራቱ እንዲመለስልኝ ብዙ ከፊት ለፊት የሚጠብቁኝ ህክምናዎች አሉ። ከእግዚአብሔር ጋርና በእናንተ እርዳታ ያድጋልም ይሄዳልም ይሆናልም ብዬ አምናለሁ። እግዚአብሔር ይፍቀድ። ውዶቼ እንግዲህ ሩት እንዳለቻችሁ ጭንቅላቷ ላይ ተንኮሶ ታማ ነበርና እኛ እንደውም መሞት የለብሽም እያልናት ነበር። ምክንያቱም ናኦድ እሷን ሲያጣ በቃ እሷን አቴንሽን ስለሚፈልግ ኦክሲጅኑን ያወልቃል። ኦክሲጅኑን የሚያደርገው እሷን ሲያያት ነው። መሞት የለብሽም እያልናት ነበር። ምክንያቱም ናኦድ እሷን ካጣ እሱም ይሞታል። እሷ ከፊቱ ዞር ካለች ነው የምላችሁ ኦክሲጅኑን ያወልቀዋል። የእሷን አቴንሽን በቃ እሷ ሌላ ነገር እንኳን እንድታደርግ አይፈልግም። እሱን ብቻ እንድትተው ነው የሚፈልገውና በዚህ ፈተና እግዚአብሔር አሳልፏታል። የናኦድ አምላክ የእውነት ሩትን አድኗታል። አመጣጡ ከባድ ነበረ። ብዙ ቤተሰብም ተጨንቆ ነበረ። ግን እግዚአብሔር መልካም ነው። በምንችለው ልክ ስለሚፈትነን እግዚአብሔር እሷን መልሷታል። እንዳለችው የእናንተ እገዛ ከልጇ አልፎ እሷም እንድታገግም ረድቷታል። ከእግዚአብሔር ጋር ብዙ ነገራቸውን ሸጠው እሷም ባለቤቷም ብዙ ንብረታቸውን አጥተው ዋጋ እየከፈሉ ያሉ ቤተሰቦች ናቸውና እንዲህ አይነት ለውጥ ማግኘት ደግሞ ትልቅ ነገር ነው። የኢትዮጵያ ሕዝብ ገንዘቡ ብቻ ሳይሆን ጸሎቱ እያኖረን ያለ ሰዎች ነንና አሁንም ጸሎታችሁም እገዛችሁም አይለያችሁ። በዚሁ አጋጣሚ ሩቴ ለዓመት በዓልም ትንሽ ነገር ልካልሽ ነበር እህታችን። ዛሬም ደግሞ ያንቺ ሁኔታ እውነት በጣም ነው የሚያስጨንቃት። ብዙ ጊዜ ስላንቺ ትጠይቀኛለች። እንዲሁ ዩቲዩብ ላይ ሰዎችን ማገዝ ከፈለጋችሁ ሄጄ እንድሰጥላችሁ ከፈለጋችሁ እዘዙኝ ባልኩት መሰረት ያቺ እህቴ ዛሬም ላንቺ 16700 ብር ልካልሻለች። አካውንትሽን ንገሪኝና ትራንስፈር ላድርግልሽ። የላክሽልኝ ልጅ ከዚህ ቀደምም ለበዓል ብለሽ ልከሽልኛል። እውነት ከልብ አመሰግናለሁ። እግዚአብሔር ውለታሽን ይመልስ። እግዚአብሔርነት ከሰጠሽው እጥፍ ድርብ አድርጎ ይመልስልሽ። በጣም ነው የማመሰግነው። አምላክ ጎጆሽን ተባርክልሽ። ባገኘሽው ልክ ሳይሆን ካገኘሽው እጥፍ ድርብ አድርጋ ትሙላልሽ። አመሰግናለሁ። እግዚአብሔር አካውንትሽን ንገሪኝ። 1000 25 67 25 05 7 ሩት አሰደ ያው 16700 ብር አስገብቼልሻለሁ። ውዶችዬ እንግዲህ በዚህ አካውንት ሩትን ማገዝ መደገፍ ትችላላችሁ። ስልኳንም እዚህ ጋር አስቀምጥላችኋለሁ። ከዚህ በላይ እንዲድን ደግሞ ጸሎታችሁ አይለያት። እንዳለችው የዛሬ ዓመት ናኦድም እንደ ኩሎቹ ትምህርት ቤት ገብቶ ያኔ ደግሞ ለሌላ ምስጋና እንድንገናኝ አምላከ ቅዱሳን ይርዳን። እኔንም በጸሎታችሁ አስቡኝ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለብዙዎች አድርሱልን። ሰላም ቆዩ። እናመሰግናለን።